የመቀሌ ጉዞ በዚህ በመቀሌ ጉዞ ብዙ ተተችቷል። ምንድነው ጉዞው? ምንድነው ብዙ ትችት ያስተሰባት? አዎ ይሄ የዚህ ነገር ማምጫ ትንሽ ወደ ኋላ መለስ ላርግህና በአንድ ወቅት የቋንቋ እድገትን በተመለከተ አንድ ቦታ ላይ ንግግር አድርጌ በዛ ምክንያት ብዙ ነገር ተነሳ። እኔ ያላልኩትም ተብሎ ብዙ ነገር ተጨምሮ ምን ተብሎ የግለሰቦች ጥላቻና የፖለቲካ ልዩነትም ተጨምሮበት የብዙ ሰዎች የእለት እንጀራ ማብሰያ እስከ መሆን ደርሻለሁ። ምክንያቱም ስራም ሰርተው የማያውቁ ትምህርትም ያልተማሩ በውጭም ሀገር ማለት ትምህርት የሌላቸው ማለት ሳይሆን ውጭ ሀገር ሄደው አሁን ወደ ሌላ ምንም ስራ ሳይሰሩ ዝም ብለው ቁጭ ብለው በመንግስት በሚሰጣቸው ድጎማ ሲኖሩ የነበሩ ሰዎች ሁሉ ስለኔ በመጻፍ እንጀራ ያገኙበት ነው ይመስለኝና ያለፉት ወራት እና የተፈጠረው ምንድነው ያን ነገር ክሊር ለማድረግ ምንድነው የዛ የንግግሬ ጭብጥ ምንድን ነበረ፣ በምንስ ምክንያት ነው የተናገርኩት የሚለው ነገር ከቲዮሪ አንጻር ከቋንቋ ንድፈ ሀሳብ እድገትና ሞት ንድፈ ሀሳብ ጋር አነጻጽሬ አንድ ፓብሊክ ሌክቸር አዘጋጅቼ ነበር። የመጀመሪያውን ፓብሊክ ሌክቸር አዲስ አበባ ዩኒቨርሲቲ ነው ያቀረብኩት። ከዛ የመጡ ሰዎች ያዳመጡም ሰዎች አሉ፣ ጥያቄ የጠየቁ መልስ የሚያገኙ ሰዎች አሉ፣ በህሊናቸው በአእምሯቸውም ይዘው የሄዱ ሰዎች አሉ። ከዛ ላይ እዛ በሰጠሁት ሌክቸር ላይ ተመርኩዞ ወለጋ ዩኒቨርሲቲ ሁለቱም ካምፓሶች የተለያዩ ካምፓሶች በተለያየ ጊዜ ጥሪ አድርገውልኝ በዛ ነገር ላይ አሁንም ፓብሊክ ሌክቸር ሰጥቻለሁ። ከዛ ቀጥሎ መቶ ዩኒቨርሲቲ ጥሪ አድርጎልኝ እዛም ተገኝቼ ያንኑ ርዕስ አቅርቤያለሁ። ጅማ ዩኒቨርሲቲም ሄጃለሁ። ከዛ በኋላ መቀሌ ዩኒቨርሲቲ ጥሪ ያደረገልኝ። መቀሌ ዩኒቨርሲቲ ጥሪ ሲያደርግልኝ ያንኑ አዲስ አበባ ዩኒቨርሲቲ ያቀረብኩትን ፓወርፖይንቱም ሳይቀየር ኮንሴፕቱም ሳይቀየር ምኑም ቋንቋውም ሳይቀየር ወለጋ ዩኒቨርሲቲና መቶ ዩኒቨርሲቲ እንኳን በአማርኛና በኦሮምኛም ጭምር ነው ያደረኩት። መቀሌ ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ ግን በእንግሊዝኛ ያንኑ ፓብሊክ ሌክቸር አቀረብኩኝ። ጥያቄዎች ተጠየቅኩ፣ መመለስ ያለብኝን ነገር መለስኩ። ከዛ ከወጣን በኋላ እዛው እንትን ውስጥ ያው የፖለቲካ ሰው ነህና ፖለቲካ አንዳንድ ጥያቄዎችን እንጠይቅ አሉኝና እዛው ከኤርፖርት የተቀበለኝ መቀሌ ዩኒቨርሲቲ ነው በራሳቸው መኪና። እንደገና ደግሞ እዛው አስጎብኝተውኝ መልሰው ኤርፖርት አምጥተው የሸኙን መቀሌ ዩኒቨርሲቲ ነው። ልክ ጅጅማ እንዳደረገው፣ ልክ ወለጋ እንዳደረገው፣ ልክ መቶ ዩኒቨርሲቲ እንዳደረገው ይሄም የፌዴራል ኢንስቲትዩሽን ነው፣ ያኛውም የፌዴራል ኢንስቲትዩሽን ነው። ጅማ ሲሄድ የጠየቀኝ የለም፣ መቶ ሲሄድ የጠየቀኝ የለም፣ ነቀምት ሲሄድ የጠየቀኝ የለም። መቀሌ ሲሄድ ለምን ጥያቄ እንደሚሆን አይገባኝም። በጣም አሳዛኙ ነገር ደግሞ እነዚህ ጥያቄ የሚያነሱት ሰዎችና ይህንን የሚያስወሩ ሰዎች ስለ ኢትዮጵያ አንድነት የምንቆረቆር ነን ማለታቸው ነው። ይህን ኢትዮጵያ ሕዝብ በደንብ እንዲሰማው ፈልጋለሁ። ስለ ኢትዮጵያ ከኛ በላይ ኢትዮጵያዊ የለም የሚሉ ሰዎች ናቸው ይህንን የሚያናፍሱት። መቀሌ ሀገራችን አይደለም ወይ? የመቀሌ ሰዎች ኢትዮጵያዊ አይደሉም ወይ? መቀሌ ዩኒቨርሲቲ የኢትዮጵያ አንድ ፌዴራል ኢንስቲትዩት አይደለም ወይ? ሌሎች ቦታዎች ሲሄድ ያልተጠየቁት ጥያቄ ለምንድን ነው መቀሌ ዩኒቨርሲቲ ሲሄድ እና ያንኑ the same paper present ሳደርግ ለምንድን ነው ጥያቄ የተነሳው? ስለ ወንድማማችነት ስለ ፍቅር ይሰበካል። ነገር ግን አንድን ህዝብ በጅምላ የመጥላት አንድን አካባቢ በጅምላ የማግለል እኛ የጠላነውን በሙሉ ጥሉ የማለት አስተሳሰብ እንዲህ አይነት አስተሳሰብ የተጠናወታቸው ሰዎች ናቸው ይሄንን የሚያራግቡት። እና እኔ ከማናቸውም የፖለቲካ ሰዎች ጋር አልተገናኘሁም። መገናኘት ግን ነበር። እሱ ላይ ክልል ለማድረግ ተበቀለ በተለይ አፋኝ ከነበረው ስርዓት መሪዎች ጋር ከቲፒኤልኤፍ መሪዎች ጋር እዛ ተገናኝተው አቶ በቀለ ረሱ እንዴት ላንተሳቸውንም ጨምሮ ሌሎችን ያፈኑ የፖለቲካ መሪዎች እዛ ናቸውና እዛ መሄዱ፣ ሁለተኛ ደግሞ እዛ ከነሱ ጋርም ተነጋግረዋል። እንዴት ከነኛ አይነት አፋኞች ጋር ይነጋገራሉ የሚል ስሞታም ይነሳል በብዛት። በጣም የሚያሳዝን ነው። አሁን ባልኩ መሰረት ነው። አንደኛ ቀጥታ የሄድኩት ከኤርፖርት ወደ መቀሌ ዩኒቨርሲቲ ነው። ከመቀሌ ዩኒቨርሲቲ ቀጥታ ወደ ኤርፖርት ነው የመጣሁት። ማንንም የፖለቲካ ሰው አላገኘሁም፣ ግን ማግኘት ነበረብኝ። አንደኛ ነገር ኢትዮጵያውያን ናቸው። እነዚህ ሰዎች ኢትዮጵያውያን ናቸው። ትናንት ምን የሚፈጽሙ ምን የሚያደርጉ ኢትዮጵያውያን ናቸው። በአቅማቸው አገር ያስተዳደሩ ሰዎች ናቸው። ትናንት የነበረ ነገር
ዛሬ ካለው ነገር ጋር ላይሰራ ይችላል። እንደውም ለመንግስት ለፍርድ ሊያቀርባቸው ከምፈልጋቸው ሰዎች ጋርም ተገናኝተዋል ነው የሚባለው። አንደኛ ነገር ያው እንዳልኩ እኔ ከማንም ጋር አልተገናኘውም። መገናኘቴን በምንም አይነት መንገድ በፍጹም አልተገናኘውም። ግን አቆራረጥከኝ እንጂ መገናኘት ነበረብኝ ነው እኔ የምልህ። ምክንያቱም አንደኛ ነገር እኛ መድረክ በሚለው ፓርቲ ውስጥ ለምሳሌ ከአረና ትግራይ ጋር አብረን ነው እየሰራን ያለን። አረና ትግራይ በትግራይ ውስጥ በሚያደርገው እንቅስቃሴ ስለሚገጥማቸው ችግሮች አውቃለሁ። ስለማውቅ ይሄንን እኔ አሁን ከርዕሰ መስተዳድሩና ከፖለቲካ አመራሩ ጋር ባወራ እና ብነጋገር ደስ ይለኛል። ያሉበትን ሁኔታና ስለነሱ ችግር አንዳንድ ነገሮችን ባነሳላቸው። ምክንያቱም ፖለቲካ እንዲህ አይነት ፖለቲካ፣ የኩርፊያ ፖለቲካ፣ የጥላቻ ፖለቲካ እኔ አልነጋገርም። አንተ ካልተነጋገር ደግሞ ለምን እኔ ካልተነጋገርኩ ከሌስ ለምን ሰው ያነጋግራል የሚለው ፖለቲካ አያዛልቀንም። ሞከርን፣ ብዙ አመት ሄድን። እኔ የሚቆጨኝ እንደውም እዛ ሄጄ ሳላነጋግራቸው መምጣቴ ነው። ጊዜ ቢኖረኝ ኖሮ 1 ቀን 2 ቀን ተጨማሪ ቀናት ቢኖሩኝ ኖሮ የክልሉን ርዕሰ መስተዳድርም ወይንም ደግሞ ፓርቲ ኃላፊዎችን ማነጋገር ደስ ይለኝ ነበር ባነጋግራቸው። ሌላ ጊዜም እኔ ባገኛቸው አነጋግራቸዋለሁ። ምክንያቱም ሌሎቹም ፓርቲዎች እኮ ይሄ እኔ ስርዓቱን እንደ አንድ ስርዓት ነው የምመለከተው። ኦዲፒም ይሁን ቲፒኤልኤፍም ይሁን ኤዲፒም ይሁን ሳውዝም ይሁን እነሱን ሁሉ እኔ እንደ አንድ ስርዓቱን እንደሚዘውሩ ፓርቲ ነው የምመለከተው። እኔ ከኦዲፒ ጋር አውርቼ ከቲፒኤልኤፍ ጋር ባወራ ምንድን ነው ችግሩ? ከኦዲፒ ጋር ካወራው ከኤዲፒ ጋር ወይንም ደግሞ ከአማራ ድርጅት ጋር ባወራ ምንድን ነው ችግሩ? ኢትዮጵያዊ ነን እያልን በዚህ የማልንና እየተገዘትን ለምን ኢትዮጵያዊ አነጋገርክ የሚባልበት እንዴት አይነት አስተሳሰብ ነው? በጣም የሚገርም ነገር ነው። ስለዚህ ይሄ የጥላቻ ፖለቲካ አሁንም ከፖለቲካችን ካልተወገደ በስተቀር እጅግ በጣም ኢትዮጵያዊ እጅግ በጣም ለሀገር ተቆርቋሪ የሆን በመሃሉ ደግሞ ትንሽ ደቂቃ ሳንቆይ ትንሽ ሰኮንድ ሳንቆይ ከሌን እንዴት ታናግራላችሁ? እኔ ትናንት ያሰሩኝን ሰዎች እኔ ትናንት ብዙ በደል ያደረሱብኝን ሰዎች ባነጋግራቸው አብሬያቸው ብጫወት ደስ ይለኛል። ትናንት ስላደረጉኝ ነገር ቁስላቸውን ነካክቼ ላደማቸው አይደለም፣ ግን ያ ስርዓት ትክክል አለመሆኑን ለማስረዳት ብቻ ነው። እና የመቀሌ ጉዞዬ በተለይ ያው የታወቀ ሚዲያ አለ፣ በእኔ ላይ ዘመቻ የሚያካሂድ ሚዲያ አለ። ያ ሚዲያ ልክ ከፖለቲካ ድርጅቶች ጋር ተገናኝቼ እንደተነጋገርኩ አድርጎ በጣም ኢሞራላዊ የሆነ በጣም እውነትነት የሌለው ቅንጣት እውነት የሌለው ነገር እያናፈሰ በሰው መልካም ዝናና ክብር ላይ መረማመድ ይፈልጋል። ይሄ እኔ የኔን ክብር የሚያጎል ነው ብዬ አይደለም። ከነሱ ጋራ ብነጋገር እኔ ክብሬን አያጎልም። እንደ ኢትዮጵያዊ እንደ ወገኖቼ እነሱን ማነጋገር ይጠበቅብኛል። እኔ ይህንን ፖለቲካ ፓርቲ አላናግርም፣ እከሌ የሚባል መሪ እከሌ የሚባል ሰው አላናግርም የምለው ሰው የለኝም። በማንኛውም ሰዓት ከማንኛውም ሰው ጋር እነጋገራለሁ። ችግር ካለ ችግሬን አብሬ መፍታት እፈልጋለሁ። ግን በጣም አንድ የሚያሳዝን ነገር ሳልናገር የማላልፈው ነገር አለ። ወደ ትግራይ በየብስ የሚወስደው መንገድ ከተዘጋ 1 አመቱ ነው ዛሬ። ይህንን ስንት የኢትዮጵያ ሕዝብ እንደሚያውቀው አላውቅም። 1 አመት ነው ከተዘጋ። 1 አመት። ይሄ በሌላው ክልል ቢሆን ኖሮ ምን ይሆን ነበር? አዲስ አበባ ላይ ቢሆን ኖሮ ምን ይሆን ነበር? ይሄ ዞሮ አሁን ኦሮሚያ ወይንም ወደ አዲስ አበባ የሚገባው መንገድ ዘግቻለሁና ብሎ ቢል ምንድን ነው የሚሆነው? መንግስት ጦር ያዘምታል እና ያስከፍታል። ይሄንንስ እንዴት ማስከፈት አቃተው? ይሄ ኢትዮጵያዊ አይደለም? ያ ኢትዮጵያዊ ነው? ምንድን ነው እንደዚህ አይነት ደብል ስታንዳርድ? ለምንድን ነው አንድ ሀገር ውስጥ እየኖርን እንደ አንድ ሀገር የማንተያየው? ለምንድን ነው? እኛ ከፖለቲካውም አንጻር አይደለም ከሰብአዊነት አንጻር እንኳን ስንመለከተው አንድ ህዝብ አንድ ሀገር ውስጥ ያለ 1 አመት መንገድ እንዳያገኝ ተደርጎ ምንም ነገር እንዳይቀርብለት መደረጉ ልክ ነው ወይ? ይሄ የሰው ልጅ አእምሮ የሚቀበለው ነገር አይደለም። ስለዚህ አሁንም ብዙ መስተካከል ያለባቸው ህዝቦችን በጅምላ የመጥላት የማግለል ተጽዕኖ የማሳደር ነገር
ፖለቲካችንን የትም አያደርሰው።